ከእንቅልፋችን ተነስተን በመስታወት ውስጥ ራሳችንን በምንመለከትበት ሰዓት መልካችንን እናያለን። ነገር ግን መድረስ ከሚገባን የህይወት ስኬት ወደ ኋላ እየጎተተን ያለውን ነገር ለአፍታ እንኳን አስበነው አናውቅም። በእያንዳንዱ ቀን በተለያዩ ስሜቶች ውስጥ እናሳልፋለን። ውስጣችንም የሆነ የጎደለ ነገር እንዳለ ይሰማናል። እናም እንጠይቃለን፣ ለምንድን ነው ነፃነት ማይሰማኝ? ሌላው ሰው በራስ የመተማመን ስሜት ሲኖረው እኔ ግን ምን ሆኜ ነው ብለን ራሳችንን እንወቅሳለን። በዚህ ቅጽበት ይህንን ቪዲዮ እያያችሁ እንኳን ትኩረት በማትሰጧቸው የማይታዩ ልማዶች በራስ መተማመናችሁን፣ ደስታችሁን፣ ኃይላችሁን እየተሰረቃችሁ ነው። ይህም ለራሳችን ያለንን ግምት በማሳነስ ከሚገባን ህይወት ወደ ኋላ እያስቀረን። ታዲያ ይሄ ያንተና ያንቺ ችግር ብቻ ሳይሆን በሚሊዮኖች የሚቆጠሩ ሰዎች እንደዚህ አይነት ስሜት ይሰማቸዋል። በሚቀጥሉት ጥቂት ደቂቃዎች ውስጥም በ7 ቀናት ውስጥ ከነዚህ ልማዶች ነፃ የሚያወጣችሁን የተደበቀውን ዕውቀት በማግኘት በራስ መተማመናችንና የወደፊት ህይወታችንን መልሰን መገንባት እንችላለን። የልማዶቻችሁን ሰንሰለቶች ለመበጠስ ዝግጁ ናችሁ? ወይስ በእነዚህ ልማዶች ለዘላለም ወጥመድ ውስጥ እንድትቆዩ ትፈቅዳላችሁ? ምርጫው የእናንተ ነው። ይህ ቪዲዮ ብቻ ሳይሆን የማንቂያ ደውል ነው። አስቡት፣ በየማለዳው በማይናወጥ በራስ መተማመን በመንቃት ወደ የትኛውም ቦታ፣ ወደ የትኛውም የሥራ ቃለ መጠይቅ ወይም ወደምንፈልገው የፍቅር ግንኙነት በልበ ሙሉነት መግባት ብንችል። ነገር ግን አብዛኞቻችን ይህንን ለማከናወን ይከብደናል። ለምን? ምክንያቱም መኖራቸውን እንኳን በማናውቃቸው ልማዶች እስረኞች ስለሆነን። ይህንን ቪዲዮ እስከ መጨረሻው ካላያችሁት ህይወታችሁን እያበላሸ ያለውን ልማዶች በፍጹም አታውቁትም። ተመሳሳይ ስህተቶችንም በመድገም ተመሳሳይ ህመምን፣ የሚገባችሁን ፍቅር፣ አክብሮትና ስኬት ታጣላችሁ። ነገር ግን ይህ ታሪካችሁ እንዲሆን መፍቀድ የለባችሁም። አሁን በቀጥታ በራስ መተማመናችንን የሚያሳጡ እንቅፋት የሆኑትን ጠላቶቻችንን እናጋልጥ። እነዚህ መጥፎ ልማዶቻችን ብቻ አይደሉም፣ ዝም ያሉ ነፍሰ ገዳዮች እንጂ። የትም ሁኑ፣ አዲስ አበባ ወይም ናይሮቢ፣ ቶሮንቶ ወይም ኒውዮርክ፣ በዕለት ተዕለት እንቅስቃሴያችን ውስጥ የሚደበቁ እንደ መደበኛ ጉዳያችን የሚመስሉ ነገር ግን መርዝ የሆኑና የማናስተውላቸው ልማዶቻችን ናቸው። ልማድ 1፣ ንጽጽር። በማህበራዊ ወይም ሶሻል ሚዲያ ስትጠቀሙና ስክሮል ስታደርጉ ዱባይ ያለውን ዘመድ፣ የጓደኛችሁን አዲስ መኪና፣ የአብሮ አደጋችሁን ሰርግ እና አንዳንዴም የማታውቋቸው ሰዎች እንኳን ምርጥ ህይወታቸውን ሲመሩ ታያላችሁ። የሌላን ሰው ስኬት ባየን ቁጥር አእምሯችን ማነጻጸር ይጀምራል። ፍጹም የሆኑትን ህይወት፣ ፍጹም ደስታዎችን፣ ፍጹም ስኬቶችን ይመለከታል። በዚህም የእነሱን ከትዕይንቶች በስተጀርባ ያለውን የሶሻል ሚዲያ ህይወት ከኛ የእውነተኛ ህይወት ጋር ማወዳደር እንጀምራለን። ይህን ባደረግን ቁጥርም አእምሯችን የእውነተኛ ህይወትና የሶሻል ሚዲያ ልዩነቱን አያውቅምና የራሳችንን የህይወት ጉዞ በመርሳት እድለኛ እንዳልሆነን፣ በቂ እንዳልሆነን፣ ስኬታማ መሆን እንዳልቻልን በሹክሹክታ ይነግረናል። ያን ጊዜም ትክክል ነው ብለን ማመን እንጀምራለን። እውነታው ግን ማወዳደር ደስታችንን፣ ምስጋናችንን፣ እምነታችንን ይሰርቃል። ራሳችንን ማወዳደር ያለብን ትላንት ከነበረው ህይወታችን ጋር ብቻ ነው። ልማድ 2፣ አሉታዊ ንግግር። ማንም ሰው በሌለበት ለራሳችን የምንናገረው ውስጣዊ ድምጽ ምን አይነት ነው? ደግ ደጉን ነው ወይስ ክፉ ክፉ? ብቁ አይደለሁም፣ እድል የለኝም፣ በጣም ሰነፍ ነኝ፣ በፍጹም አይሳካልኝም፣ ይህንን ማድረግ አልችልም። እነዚህ ቃላቶች የህይወታችን እውነታ ይሆናሉ። አእምሯችን ደጋግመን የምንነግረውን ያምናል። እነዚህ ንግግሮች ለጓደኞቻችን በፍጹም አንናገርም። ታዲያ ለምን ለራሳችን እንለዋለን? እያንዳንዱ አሉታዊ አስተሳሰብ የአሲድ ጠብታ ነው። ለራሳችን ያለንን ግምት በማሳነስ በራስ መተማመናችንን ያጠፋል። ህይወታችንን ለመለወጥ ከፈለግን ድርሰታችንን መቀየር አለብን። ልማድ 3፣ ፍጹምነትን መጠበቅ። ፍጹም እቅድ፣ ፍጹም ስብዕና፣ ፍጹም ውጤት። ይህንንም ለማከናወን ማሰብ፣ ትክክለኛውን ጊዜ መጠበቅ። ከመጠን በላይ ማሰብ ወጥመድ ነው። በመጠበቅ በጭራሽ አንጀምርም። ፍጹምነትም ፈጽሞ አይመጣም። ፍጹምነት የፍርሃት ጭንብል ነው። ባለንበት እንድንቆይ ሽባ በማድረግ ሁሌም እንድንጠራጠር፣ ሁሌም በፍርሃት እንዳንሰራ ያደርገናል። በዓለም ላይ በጣም ስኬታማ ሰዎች ያቀዱትን በመጀመር ከስህተታቸው በመማር
ስህተታቸውን እያስተካከሉ ይሄዳሉ እንጂ በጭራሽ ፍጹም አይደሉም። ልማድ 4 ስራን ማዘግየት ወይም ለነገ ማሳደር። ምን ማድረግ እንዳለብን እናውቃለን። ነገር ግን በተደጋጋሚ ስራዎችን ለነገ ባሳደርን ቁጥር አእምሯችን ይህን መቋቋም አትችሉም የሚል መልእክት ይልካል። ከጊዜ በኋላም በራስ መተማመናችን ይጠፋል። ሰነፍ፣ አቅም የለሽ፣ ደካማ መሆንና ማመን እንጀምራለን። ነገር ግን ስራን ማዘግየት ወይም ለነገ ማሳደር የባህሪ ጉድለት ሳይሆን ልናፈርሰው የምንችለው ልማድ ነው። ልማድ 5 አላስፈላጊ ይቅርታዎች። በቀን ውስጥ ስንት ጊዜ ይቅርታ እንላለን? ጥያቄ በመጠየቃችን ይቅርታ፣ ሐሳባችንን ለመግለጽ ይቅርታ፣ 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 ይቅርታ። እያንዳንዱ አላስፈላጊ ይቅርታ በራስ የመተማመናችንን ዲኤንኤ በመበጣጠስ ለራሳችንና ለዓለም እዚህ መሆን አይገባኝም የሚል መልእክት የያዘ ነው። በሀገራችን ትህትና በበጎነት ይወሰዳል። ነገር ግን 10 ጊዜ ይቅርታ የትህትና መገለጫ አይደለም። ይቅርታ ከማለት አመሰግናለሁን መጠቀም እንችላለን። ስለ ትዕግስትህ አመሰግናለሁ፣ ወይም እኔ የሚያስፈልገኝ ይሄ ነው። ልማድ 6 ለድርጊቶቻችን ማረጋገጫ መጠበቅ። ፎቶ ፖስት አድርገሽ ላይክ የምትጠብቂ ከሆነ ወይም ደግሞ አንድን ሐሳብ ሼር አድርገህ ማረጋገጫ የምትጠብቅ ከሆነ ከሌሎች ማረጋገጫ በፈለግን ቁጥር በራሳችን ላይ እምነት መጣል እንቀንሳለን። በራስ መተማመን በጭብጨባ አይገነባም፣ ራስን በመቀበል ላይ የተመሰረተ ነው። የዓለም አስተያየት ተለዋዋጭ ነው፣ የእኛን ዋጋና ማንነታችንን አይገልጥም። ልማድ 7 የተሰጠንን እድል በአግባቡ አለመጠቀም። በህይወታችን ልናድግበትና ልንለወጥበት የሚችል እድል ያጋጥመናል። ነገር ግን ፍርሃት በሹክሹክታ ባይሳካልንስ? ሰዎች ምን ይላሉ? ስለዚህ ይቅርብን እንላለን። ነገር ግን አዳዲስ እድሎችን በማንጠቀምበት ጊዜ በራስ መተማመናችንን ይሸረሽረዋል። አሁን ደግሞ በስሜት ብቻ ሳይሆን በተረጋገጠ መንገድ በ7 ቀናት ውስጥ ከነዚህ ልማዶች እንዴት መላቀቅ እንደምንችል እንመልከት። ቀን 1 ራሳችንን መታዘብ። ዛሬ ስራችን ማስተዋል ብቻ ነው። ማስታወሻ ደብተራችንን በመያዝ በማንኛውም ጊዜ ራሳችንን ስናነጻጽር፣ አላስፈላጊ ይቅርታዎችን ስንጠይቅ፣ ስራዎችን ለነገ ስናሳደር ወይም ስናዘገይ ማስታወሻችን ላይ መጻፍ ነው። ምክንያቱም ግንዛቤ ለመለወጥ የመጀመሪያው እርምጃ ነው። ማየት የማንችለውን ጠላት መዋጋት አንችልምና። ቀን 2 ልማዶችን ማቋረጥ። መጥፎ ልማድ ስንይዝ ቆም ብለን በጥልቀት መተንፈስና ይህ ማንነቴ አይደለም፣ ነፃ እየወጣው ነው በማለት ጮክ ብሎ መናገር። ምክንያቱም ልማዶችን ማቋረጥ መጥፎ ኃይልን ያዳክማል። ቀን 3 መጥፎን ልማድ በአዲስ መተካት። መጥፎን ልማድ ማቆም ብቻ ሳይሆን በጥሩ ነገር መተካት። ራሳችንን ስናነጻጽር ስለ ራሳችን ልዩ የሆነ ነገር ማስታወስ። አሉታዊ አስተሳሰቦች በሚከቡን ሰዓት ጥሩ ነገሮችን ማሰብ። ስራን በማሳደር ፋንታ ትናንሽ ነገሮችን ማከናወን። ምክንያቱም አዳዲስ ልማዶች ነባር ልማዶቻችንን ይተካሉና። ቀን 4 የምንውልበትን አካባቢ መቀየር። አካባቢያችን ልማዶቻችንን ይቀርጻል። ማህበራዊ ሚዲያ ራሳችንን እንድናወዳደር ካደረገ ላልተወሰነ ጊዜ ባለመጠቀም እረፍት መውሰድ። አብረን የምንውላቸው ሰዎች በመሳደብ፣ በማንቋሸሽ በራስ መተማመናችንን ዝቅ የሚያደርጉ ከሆነ ለግንኙነታችን ድንበር ማዘጋጀት። አካባቢያችን በራስ መተማመናችን የሚያድግበት ቦታ ማድረግ። ቀን 5 ራስን መንከባከብ። መውደቅ ያለ ነገር ነው። ነገር ግን ከውድቀት በኋላ ጥንካሬን መገንባት። በአስቸጋሪ ጊዜያት ከራሳችን ጋር በእርጋታ መነጋገር። ራሳችንን ለመንከባከብ ቅድሚያ መስጠት። ራሳችንን ልክ እንደ ጓደኛ መንከባከብ። ምክንያቱም ራስን መንከባከብ የእውነተኛ መተማመን መሰረት ነው። ቀን 6 ትናንሽ ድሎችን ማክበር። ትናንሽ ድሎችን ማክበር ተነሳሽነትን ያሳድጋል እና ፍጥነትን ይገነባል። ምንም ያህል ትንሽ ቢሆን አዎንታዊ ልማዶችን ያጠናክራል እናም ጽናትን ያበረታታል፣ ምስጋናን ያዳብራል፣ በራስ መተማመንን ያሳድጋል።
እያንዳንዱ እርምጃ ወደፊት የሚቆጠር መሆኑን ያስታውሰናል። ትናንሽ ድሎችን በማክበር የስኬት አስተሳሰብን እንፈጥራለን። ወደ ትላልቅ ግቦች የሚደረገውን ጉዞ የበለጠ የተሟላና ዘላቂ ያደርገዋል። ቀን 7 በዓይነ ህሊናችን ማሰብ። አይናችንን በመጨፈን ከምንፈልግበት ቦታ ስንደርስ፣ በድፍረት ስንናገር፣ ያለ ፍርሃት መኖር ስንችል በዓይነ ህሊናችን ማሰብ። በሰውነታችን፣ በድምጻችን፣ በልባችን ላይም በራስ መተማመን እንዲሰማን ማድረግ። ምክንያቱም በዓይነ ህሊናችን ባየንና ባሰብን ቁጥር አእምሮአችን ይቻላል ብሎ ያምናል። ይህ አስማት ሳይሆን ኒውሮ ሳይንስ ነው። አንድ መረዳት ያለብን ነገር የቆዩ ልማዶቻችን ወደ ኋላ ሊጎትቱን ይሞክራሉ። ሰዎች ይጠራጠሩናል። የዛን ጊዜ መውደቅ ወይም መነሳት ምርጫው የኛ ነው። አዲሱ ህይወታችን እየጠበቀን ነው። ዋጋ ለመክፈልም መዘጋጀት አለብን። እኛ የልማዶቻችን ሰለባ አይደለንም፣ የጣፈንታችን መሐንዲሶች እንጂ። ማንም ሊያደነን ስለማይመጣ ራሳችንን ማዳን አለብን። ይህ የኛ ጊዜ ነው። ከመጥፎ ልማዶቻችን እንላቀቅ። ቤተሰባችን የኛን ጥንካሬ ይፈልጋሉ። ከመጥፎ ልማዶቻችን ለመላቀቅ ዝግጁ ከሆኑ ዛሬውኑ ይጀምሩ። ይህን ቪዲዮ ለሚያስፈልገው ሰው እናጋራ። በኮሜንት መስጫው ስር አስተያየት ይስጡ። ለበለጠ የአእምሮ ጤናና ራስን ለማሻሻል ጠቃሚ ምክሮችን ለማግኘት ላይክ እና ሰብስክራይብ ማድረጋችሁ አይረሳ። ጉዟችን አሁን ይጀምራል። ሌላ ቀን እንዲያልፍ አንፍቀድ። ህይወታችንን ለመለወጥ 7 ቀኖች አሉ። የመጀመሪያውን እርምጃ እንውሰድ። ሰዓቱ እየጠበበ፣ የወደፊት ዕጣ ፈንታችን እየጠበቀን ነው። በራስ መተማመንን፣ ነፃነትን እንምረጥ።